منافق በቤተ ሰይዳ ድል እንዳጣ ውሃው ሲናወጥ ቀድሞ እንዲገባ እኔ መናፍቅ በማይድን ደዌ እንደተመታ እንደሚናፍቅ መሙፎይታ እኔ መናፍቅ በቤተ ሰይዳ ድል እንዳጣ ውሃው ሲናወጥ ቀድሞ እንዲገባ እኔ መናፍቅ በማይድን ደዌ እንደተመታ እንደሚናፍቅ መሙፎይታ ሌላ ቀርቶብኝ አንተነህ ለኔ የምትበልጥብኝ መንፈስህ ነው የኔ እርጋታ በምንም ነገር ማይተካ ሌላ ቀርቶብኝ አንተነህ ለኔ የምትበልጥብኝ መንፈስህ ነው የኔ እርጋታ በምንም ነገር ማይተካ እኔ መናፍቅ በጭቃ አይኖቹን እንደቀባኸው ወደ ዘልዮም እንደሮጠው ሰው እኔ መናፍቅ ከእናቱ ማፀን አይኑ እንዳላየ አንተን ለማየት እንደናፍቅ እኔ መናፍቅ በጭቃ አይኖቹን እንደቀባኸው ወደ ዘልዮም እንደሮጠው ሰው እኔ መናፍቅ ከእናቱ ማፀን አይኑ እንዳላየ አንተን ለማየት እንደናፍቅ ሌላ ቀርቶብኝ አንተነህ ለኔ የምትበልጥብኝ መንፈስህ ነው የኔ እርጋታ በምንም ነገር ማይተካ እኔ የምፈልግ እንደቆሰለ ሰው እንደተጎዳ ከቶ እንደሌለው የመዳን ተስፋ እኔ የምፈልግ በሞትና ሕይወት መካከል ሆኖ እንደሚጠብቅ ቢመጣስ ብሎ እኔ የምፈልግ በቤተ ሰይዳ ድል እንዳጣ ውሃው ሲናወጥ ቀድሞ እንዲገባ እኔ የምፈልግ በማይድን ደዌ እንደተመታ እንደሚናፍቅ መሙፎይታ እግዚአብሔር ከየትኛውም ነገር የበለጠ ቀድሞ ያስፈልገናል። ወዳጆቼ ያ 38 ዓመት ሙሉ በጎች በር ላይ ቤተ ሰይዳ ላይ የሚጠብቀው ሰው እንደማይድን እንደማይተርፍ ያውቀዋል። ምክንያቱም 38 ዓመት ሙሉ ሰው የለውም። ያልዳነበትን ምክንያት እሱ ነው። ከ38 ዓመት በኋላም ሰው እንደማይመጣ ያውቀዋል። ግን ያለመታከት ይጠብቅ ነበር፣ ይናፍቅ ነበር ፈውስን። አንድ ቀን እኔም ድን ይሆናል ብሎ ይጠብቅ ነበር። ግን ሰው የለውም። ሰውም ደግሞ እንደማይመጣ ያውቀዋል። ግን ዝም ብሎ ይናፍቅ ነበር፣ ዝም ብሎ ይፈልግ ነበር። እግዚአብሔርን እንደዛ መናፈቅ ይሆንልን። እግዚአብሔርን እንደዛ መፈለግ ይሆንልን። እኔ የምፈልግ ፍሬን እንዳጣ ቅጠሉ ረግፎ እንደከሰመ ባሩር ጠውልጎ
እኔ ምፈልግ እንደደረቀ ዛፍ ተስፋን እንዳጣ እንደሚናፍቅ ዋሽታ እኔ ምፈልግ ፍሬን እንዳጣ ቅጠሉ ረግፎ እንደከሰመ ባሩር ጠውልጎ እኔ ምፈልግ እንደደረቀ ዛፍ ተስፋን እንዳጣ እንደሚናፍቅ የዋሽታ